አረፈዳችሁ። እንኳን አደረሳችሁ፣ እንኳን አደረሰን። ወንድሜ ደንጌ ቦሩ የኢፌዴሪ ትራንስፖርትና ሎጂስቲክ ሚኒስተር እዚህ የተሰባሰባችሁ ሙያተኞች፣ ዩኒፎርም የለበሳችሁ የሀገሬ ልጆች፣ የፌደራል ፖሊስ፣ ከሁሉም በላይ ዛሬ አባቶቻችን ቀደምቶቻችን በከፈሉት መስዋዕት ባስገኙት ድል እነሱ ባጸኑትና ባደራጁት ባቀኑት ሀገር እኛ ልጆቻቸው ደግሞ ለሚቀጥለው ትውልድ የሚሆነውን መሰረተ ልማት የአባቶቻችን ዋጋ ሊመጥን ባይችልም ነገር ግን ደግሞ ለሚቀጥለው ትውልድ ስንቅ ሊሆን የሚችል የባቡር መሰረተ ልማት ለመገንባት በዛውም ደግሞ የዛሬ 130 ዓመት ታሪኮቻችን ለመዘከር እዚህ ስለተሰባሰበን ስለተገናኘን ደሞም ስለተሳካልን እግዚአብሔርን እያመሰገንን እናንተንም በጣም አመሰግናችኋለሁ። አባቶቻችን ቀደምቶቻችን አርበኞች ናቸው። እኛም የነሱ ልጆች ነን፣ አርበኞች ነን። የጀመርነውን በጥንቃቄ በፍጥነት በጥራት እንጨርሳለን። ይህን እድል በማግኘታችን ደስ ሊለን ይገባል። ይህን እድል ያላገኙ ብዙዎች አሉ። የዛሬ 130 ዓመት ከዛም አንድ ዓመት ቀደም ብሎ አጼ ምኒልክ ኢትዮጵያን ከጎረቤት ሀገራት ለማገናኘት አንዱ ወሳኝ ምዕራፍ የነበረው የባቡር መሰረተ ልማት ነው። የባቡር መሰረተ ልማት በዛን ጊዜ በአፍሪካኖች ዘንድ ብቻ ሳይሆን በብዙሃኑ የዩሮፓ ሀገራት የሚታሰብ አልነበረም። ብልህ መሪ ስለነበረን የባቡር መንገዱ ኢትዮጵያን ከሌላው ጋር የሚያገናኝ ዛሬኛ የምንመኘው ምንሻውን ከባህርና ከውቅያኖስ ጋር ለመገናኘት የነበረን ራዕይ የተገናኘንበት ወቅት ቢኖርም የሸሸንበት ደግሞ መዓት ዓመታት ናቸው። የ1886 ውጥን ባይሳካም በወራሪ ምክንያት አባቶቻችን ቀደምቶቻችን ተሰባስበው ወራሪውን ድል ካረጉ በኋላ ነጻ ሀገር ከሰጡን በኋላ 1889 ደግሞ ባቡር መንገዱ አንድ ብሎ ጀመረ ማለት ነው። ስለዚህ የኢትዮ ጅቡቲ ባቡር መስመርና አድዋን የሚያገናኙ ብዙ ታሪካዊ ሰንሰለቶች አሉ። እንደ ፖለቲካችን እየወጣ እየወረደ እየተዳከመ እየበረታ የመጣ የባቡር መስመራችን እንደ ሁኔታው የዛሬ 8 ዓመት 10 ዓመት ከዲዝል የሚሰራውን ባቡር መንገድ ወደ ኤሌክትሪክ ከቀየሩት ሀገራት አንዱ ኢትዮጵያ ናት። ባቡር መንገድ ማለት ለኛ የአድዋ የታሪክ ክፋይ ነው። አድዋን የሚያስታውሰው አጼ ምኒልክን የሚያስታውሰው አባቶቻችን ቀደምቶቻችን የሚያስታውሰው የኢትዮ ጅቡቲ ባቡር መስመርን ማስታወስ የግድ ይለዋል። ምክንያቱም ቀደምት ተቋማት ከገነቡ የአፍሪካ ሀገራት ኢትዮጵያ አንደኛዋ ናት። ቀደምት ተቋማት ከሚባሉት ደግሞ አንደኛው የበኩር ተቋም ልንለው የምንችለው የኢትዮ ጅቡቲ ባቡር መስመር። የዛሬ 10-12 ዓመት ይሄ መሰረተ ልማት ሲገነባ ሲጀመር ኢትዮጵያኖች ፕሮጀክቱን ከማስተዳደር ባሻገር ባይታወር ነበርን። የዛሬ 130 ዓመት ባቡር መስመር መገንባት ያሰበች የወጠነች ሀገር ከኢትዮጵያ አልፎ በአፍሪካ ደረጃ ባቡር መስመር መገንባት ብቻ ሳይሆን ከዛም የተሻለ መሰረተ ልማት መገንባት የሚችል ራዕይም ነበረን በዛን ጊዜ። ነገሩ እንደዛ ሆኖ እየወጣ እየወረድን እዚህ ደረስን ማለት ነው። የዛሬ 12 ዓመት 13 ዓመት ይሄ መሰረተ ልማት ሲገነባም በሀሳብ ልዕልና ሀገራዊ ኩባንያዎችን ብንገነባ ኖሮ እየተገነባ ካለው መሰረተ ልማት ተረድቶ ተምሮ
ተቋም አደራጅተው ለኢትዮጵያ የሚመጥን አገር ተሻጋሪ ኢትዮጵያን ከወንዞች ኢትዮጵያን ከውቅያኖሶች ኢትዮጵያን ከባህር ጋር የሚያገናኝ መሰረተ ልማት የሚገነባ ተቋም ማደራጀት ሲገባን ብሩም ብድር እውቀቱም ብድር ሆኖ ቁጭ አለ። ይሄ የሚያጭረው ቁጭት ከፍተኛ ነው። ለዚህ ነው አባቶቻችንም አርበኞች ናቸው፣ እኛም የነሱ ልጆች ነን፣ ከነሱ የተማርነው እነሱ በመስዋዕት የገነቡትን ሀገር እኛ በመሰረተ ልማት እና በሌሎች ነገሮች እየገነባን ለሚቀጥለው ትውልድ የተሻለ ሀገር እናስረክባለን የምንለው። የፖለቲካ ኢኮኖሚ ሪፎርማችን እንደጀመርን አንዱ ሪፎርም ያስፈልግ የነበረው ይሄ ተቋም ነው፣ የኢትዮ ጅቡቲ ባቡር አክሲዮን ማህበር። ብር መበደሩ እንዳለ ሆነው እውቀት መበደሩ እንዳለ ሆነው ግን የሀገር ልጅ ይሄን ነገር ካልተማረ ካልተረዳ ካልገነባ የትም መድረስ አንችልም። ለዛ ሲባል በክቡር ጠቅላይ ሚኒስትር አብይ አህመድ የሚመራው የኢትዮጵያ መንግስት አንዱ የወሰናቸው ውሳኔዎች በሀገር ሀብት በሀገር እውቀት ኢትዮጵያን እንገነባለን፣ የምንፈልገው ታላላቅ ሀገራት ተርታ እናሰልፋለን ሲባል አንዱ በሀገር ልጆች በእኛ በእናንተ የሚገነባ መሰረተ ልማት ማለት ነው። የባቡር መሰረተ ልማት ኢትዮጵያኖች ካልገነባን ከባህርና ከውቅያኖስ ጋር ኢትዮጵያን እናገናኛታለን የሚለው ተስፋ ራዕይ አላማ ልሳካ አይችልም። አሁን እየተለማመድን ነው። በ3 ኪሎ ሜትር በ7 ኪሎ ሜትር በ20 ኪሎ ሜትር በ50 ኪሎ ሜትር የባቡር መሰረተ ልማት ለመገንባት እየተለማመድን። ልምምዱ ግን እንደምታውቁት በሀገራችን የሚሮጡ አትሌቶች እንደሚያስተምሩ ከእነሱም እንደምንማር በልምምድ ጊዜ ብዙ ውጣ ውረዶች አሉ። በደንብ ከተለማመድን ግን ማሸነፍ የሚባል ደግሞ ይመጣል። ስለዚህ ዛሬ በ3 ኪሎ ሜትር ላይ የተለማመድ ነው የመሰረተ ልማት ግንባታ፣ በ7 ኪሎ ሜትር ላይ የተለማመድ ነው የመሰረተ ልማት ግንባታና የደረቅ ወደብ ነገ ሀገራችን ከባህርና ከውቅያኖስ ጋር ስትገናኝ በባህር ላይ የሚገነባውን ወደብ እንገነባለን። ለዛም እየተዘጋጀን። ስለዚህ ኢትዮጵያ የሚባል ትልቅ ሀገር፣ አምራች ሀገር፣ ወጣት ያለው ሀገር መሰረተ ልማት መገንባት ማለት ለኛ ምን ማለት እንደሆነ ከአድዋ ጋር እያስተሳሰርን ማየት ያስፈልጋል። ለዚህ ነው በአድዋ ቀን እኛ እንሰራለን። አባቶች የከፈሉትን መስዋዕት ቁጭ ብለን እየሰማን እየዘከርን መቀጠል አንችልም፣ ከዛ የተሻለ ስራ ካልሰራን በስተቀር። ስለዚህ ዛሬ በዋናው መስመር የሚናገናኘውን የኤምጂ የባቡር መሰረተ ልማት ሂደቱን ስናይ፣ ጅማሮውን ስናይ፣ ውጥኑን ስናይ፣ ስራውን ስናይ እውነትም የልምምድ ሰዓት የልምምድ ወቅት ላይ እንደሆነን ትንሽ የመሰለ 3 ኪሎ ሜትር ነገ ትልቅ እንደሚሆን በፍጥነትና በጥራት የሰራ ነው አሁን መሰረተ ልማት ከዚህም በተሻለ ቢሾፍቱን ከአዲስ አበባ ጋር የሚያገናኘውን የባቡር መስመር ከመገንባት ባሻገር አገራችን አገር አቋራጭ ረጃጅም የባቡር መሰረተ ልማት ለመገንባት እቅድ አላት። ለዛ እየተዘጋጀን ነው። ከዚህ በኋላ ብሩንም ተበድረን እውቀቱንም ተበድረን ኢትዮጵያን አንገነባም። ይሄ የመንግስታችን አቋም ነው። በራሳችን አቅም በራሳችን ሀብት አስፈላጊ የሆኑ ብቻ ከውጭ ያመጣን ኢትዮጵያን እየገነባን ገናና ሀገር የበለጸገች ሀገር ልጆቿ የሚኮሩበት ሀገር የመገንባት ራዕይ ነው ያለን። ለዛ አሁን የጀመርነው አንዱ ምስክር ነው። የአድዋ ጦርነት ጊዜ ሁላችሁ እንደምታውቁት የታሪክ ሰነዶች መዛግብቶች እንደሚያዩት ደሞም እንደምነግሩን በአድዋ ጊዜ ከውስጥም ጠላቶች ነበሩ፣ ባንዳ በሌላ አነጋገር፣ ከውጭም ጠላቶች ነበሩ፣ ባዕዳን ናቸው፣ ዛሬም አሉ። ብዙ ነገር ሳልናገር ከኛ ጋር የተገናኘውን ነገር ብቻ ልንገራችሁ። ይህንን የባቡር መሰረተ ልማት ስንገነባ ስንጀምር ጩኸቶች ነበሩ ከዚህም ከዛም። አንደኛው ጩኸት አትችሉም የሚል፣ አንደኛው ጩኸት
እንደዛው። እኛ ግን እንዳልኳችሁ የአባቶቻችን ልጆች ስለሆነ ከጩኸቱም ነፃ ሆነን ከተቀመጠለት ጊዜ ባጠረ መልኩ ይሄኛው መሰረተ ልማት ጨርሰን አስመርቀን የኢንዶድ ዛሬ በኢንጂነሪንግ ዲፓርትመንት የተዘረዘሩትን መሰረተ ልማቶች የባቡር መሰረተ ልማት የፍሬት ያርድ እና ዌር ሃውስ ገንብተን ጨርሰን ለቢሾፍቱ እንዘጋጃለን። ቢሾፍቱን ከአዲስ አበባ ጋር የሚያገናኝ የባቡር መሰረተ ልማት ክቡር ጠቅላይ ሚኒስትራችን በማያሻማ ቋንቋ ገልጾታል። በሀገር ሀብት በሀገር ልጆች እንገነባለን ብሏል። እኛም በሀገር ሀብት በሀገር ልጆች ለመገንባት ልምምድ እያደረግን ስለሆነ ልምምዱን እዚሁ ጨርሰን ያኛው የመሮጫ ሜዳ እናረጋዋለን። ይሄን ደግሞ እናሳካዋለን። ለዚህም የተዘጋጀን ነው። በመጨረሻ በኢትዮ ጅቡቲ የባቡር አክሲዮን ማህበር ውስጥ ያላችሁ መሐንዲሶች አደራ የምላችሁ ነገር ሀገር ሲገነባ ጩኸት አለው። ሀገር ሲገነባ ወሬ አለው። ሀገር ሲገነባ የሚያደናቅፉ አሉ። እኛ ከዚህ ኢሚዩን አይደለም። አባቶቻችንም በዚህ ነገር ውስጥ አልፎ ነው ወራሪዎችን ያሸነፉት። እችን ትንሿን ነገር ጨርሰን ቢሾፍቱ ስንገባ ከቢሾፍቱ አልፈን ትላልቅ አገር አቋራጭ መስመር ስንገነባ ከዛ አልፈን ኢትዮጵያን ከባህርና ከውቅያኖስ ጋር ለማገናኘት ስንሰራ ጩኸቶች ይኖራሉ። ጩኸቶች ደግሞ ለኛ እንደ ሙዚቃ ናቸው። እየሰማን እያለፍናቸው ስራ እየሰራን እንቀጥላለን። ለዚህም የረዳን እግዚአብሔር ምስጋና ይግባው። ክብር ለእናንተ ይሁን። በጣም አመሰግናለሁ።